ስለ ዱባይ ስለ ኢማራት እኛ አንድ አመት ሊሆነን ነው። የተወሰነ ብዙ ጊዜ አልቀረንም። አይ ቲንክ 2 ወር 3 ወር ነው የሚቀረን። በቃ አመታችንን እየሞላ ነው። ግን እዚህ ሀገር ከመጣን አስተን ሐቂቀታን ኢትዮጵያ የምንሰማው ሌላ ነው፣ እዚህ የምንሰማው ሌላ ነው። እዛ የሚወራው ሌላ ነው፣ እዚህ ያለው ታሪክ ሌላ ነው። እና ምን ልላችሁ ፈልጌ ነው፣ ሁላችሁም እዚህ ሀገር ላይ ስመጡ አምናችሁበት ምትወላ ይሄንን ቪዲዮ ለማንኛውም ሸርሸር አድርጉላቸው። ለማንኛውም ሰው ሸርሸር አድርጉላቸው። ከኢትዮጵያ ስመጡ የሚገርማችሁ ነገር ብዙ አይነት ሰው አለ እዚህ ሀገር፣ በጣም ብዙ አይነት ሰው አለ። ኢትዮጵያ ሌባ የለም ማለት ትችላለህ። እዚህ ሀገር ነው ያለ ሌባ ስታይ በቃ አሁን እስኪ ባህሬን፣ ሳውዲ፣ ኩዌት፣ ኳተር እስኪ እንደው እንደዚህ እንደ ዱባይ በቃ የባሰበት አለ። ስቃው ያለው ዱባይ ነው። በቃ ያም አንጥቶ ዱባይ ነው የሚጥልህ፣ ኢማራት ማለት ነው። ግን የሚገርማችሁ ነገር እኛ ስንናገር ለእናንተ ሊመስላችሁ ይችላል። እኛ ላንሸወድ እንችላለን ስንመጣ። ለምን በቤተሰብ ነው ያልኳችሁ ለዛ ነው። ሰው መርጣችሁ ነው ተወለ ያልኩት ለዛ ነው እኔ እና እናንተ ግን አሁንም የምመጡ ልጆች ግን በስርዓት ተረጋግታችሁ አውርታችሁ በስርዓት ነው ተወለ። እዚህ ሀገር እንዲያስባችሁት አይደለም። ይርባሃል፣ ይጠማሃል ስራ እስከምታገኝ ድረስ። አንዳንዱ ሰው ምን ያደርጋል? አንተን ከኢትዮጵያ ልክ ስራ እንደምትገባ አድርጎ ያመጣል። ከኢትዮጵያ አንተን ከኢትዮጵያ ልክ እንደምትመጣ አድርጎ አንተ ትመጣለህ እዚህ። በቃ ትክክለኛ በቃ እዚህ ከመጣ በኋላ እንደገና ላንተ ስራ ይፈልግልሃል፣ ያልሆነ ስራ ይወስዳል። እኔ በቃ የስራ ችግር ሐቂቀተን የለብኝም። እኔ ራሱ ምንም የስራ ችግር የለብኝም። የፈለገ ስራ ይሁን በቃ አስገብቼ እሰራለሁ። ግን አንዳንድ ልጆች አሉ የማይችሉ ልጆች፣ በጣም የማይችሉ ስራ ሰርተው የማያውቁ ልጆች አሉና ሲመጡ እዚህ ሀገር እዛ ስራ ስሩ ሲሏቸው እንዲህ ብለው ይሰራሉ። ስራ ቀይርልኝ ቢለው ሲለው 300 ሺህ ነው ከፍሎ የመጣው ሄድች 330 ሺህ ነው ከፍሎ የመጣው እንበል። ስራ ቀይርልኝ ሲለው ለስራ ባክኛለሁ እኔ ለአንተ 1000 ብር ከፍዬ ነው ኮሚሽን ያስገባው ይለዋል። ሁለተኛ ከፈለክ ለራስ ኮሚሽን ከፈለክ ትገባለህ ይላል። ከዛ ካልከፈልክ ገራማ ነው የምትገባው። እንደዚህ እንዳይሆንባችሁ እናንተ እዚህ ሀገር ላይ ስትመጡ ደላላዎቹም በቃ ቢነግሯችሁ ራሱ ደላላዎቹን እናንተ አትመኗቸው። ላንተ የሚቆረቆርልህ ደላላ የለም። በአሁኑ ሰዓት ምንም የለም። አንዳንድ ልጆች ናቸው ሁሉም ብር ያጡዘው ነው እዚህ ሀገር ላይ። የሚገርማችሁ ነገር ለምን በቃ አንዱ ይመጣል እዚህ፣ አንዱ በቃ አይመቸውም፣ አንዱ የገባበት ስራ እንደገና የኢትዮጵያ ያለበትን ሲያስታውስ እዚህ እንደገና ካምፓኒ በጠብጣል። አንዱ ደግሞ ሰላማዊ ሰልፍ ያደርጋል እዚህ ካምፓኒው ጋር አንሰራም ይላል፣ ካንስሌሽን ይላል። በቃ ያን ሲል ያመጣው ደላላ ራሱ ጥሩ ደላላ ከሆነ ያመጣህ ያ ደላላ ራሱ ቅንጭላቱ ይታመማል፣ በሽተኛ ማለት። እና ስመጡ ከኢትዮጵያ እባካችሁ እዚህ ሀገር ላይ እንዲያስባችሁት አይደለም። ብቻ ከኢትዮጵያ እንውጣ ማለት አይደለም። ከኢትዮጵያ እንውጣ ማለት ብቻ ሳይሆን እዛ ሂጅ ምንድነው የምሰራው? ሰርችስ ምንድነው የሚያጋጥመኝ? ሪዝቅ በርግጥ ያለ ሀጅ ነው፣ ባለ ሀጅ ነው ሪዝቅ። አትንጡ አይባልም። እየመጣችሁ ሪዝቃችሁን ፈልጉ። ግን እናንተ መርጣችሁ ሰው ምትወላ ሰው ትክክለኛ ሰው የምትሉን ሰው አይዲ የምታሰሩ ከሆነ በጠለብ መጡ ከሆነ